ለቀሪ ነገሩ። ምክንያቱም አንድ ሰው ህክምና ሲጀምር ለህክምናው ብቻ አይደለም የሚፈለገው አይደለ? ህክምናው ሲጀመር ምግብ ይፈልጋል፣ ብዙ ነገሮች አሉ። ለህክምና ግብአቶች የሆኑ ነገሮች ብዙ ነገሮች ይፈልጋሉና ጊዜያቸውን ጠብቀው ይመጣሉ። ቅድሚያ ግን ጤና ነው። አንድ ሰው ጤናው መመለስ አለበት። ቀጥሎ ነው ሁሉም ነገር ስቴፕ። ዋናው ነገር ጤና ነውና ለጤናው ደግሞ ቀድማ ሙኒት መጥታለች። አላህ ኸይር ጀዝዋን ይክፈላት። እኔ ያደርግልህ አጠፋለሁ ታዲያ የማለዳ አካውንት እያሉ ነው ከታች ከሻላችሁ። እሺ ሁለተኛ ደግሞ የማለዳ ሙኒት ፎሎ ባክ መልሽልኝ። ፎሎ ባክ ሙኒት በነገራችን ላይ ሙባረክ ማለት ፖድካስቱ ላይ ያቀረባቸው እሱ ነው። ይሄ አሁን የሚጠይቅሽ ማለት ነው እሱ ነው ሰው ጋር በእንትን ያመጣቸው ማለት ነው በፖድካስቱ ማለት ነውና ከሱ ጋር ኮንታክት አድርጊ የበለጠ ያግዝሻል። እሱ ወደዛ አካባቢ ስለሆነ ኢትዮጵያ ኮንታክት አድርጊ የበለጠ ያለውን ነገር ይነግርሻል። አሁን ህክምናውን እያደረጉ ያሉት ወንድሞች በቃ ዶክተር ሰሚራ እና ዶክተር ሰሚራ ዳርማኬር ዳርማቶሎጂ እና ዶክተር አብዲ ናቸው። ሶ እነሱን በደንብ ኮሚኒኬት አድርገሽ ያለውን ፎሎ አፕ እንድታረጊው በደንብ እናግዝሻለን። በደንብ ማለት ነው። ተምሪንም ፎሎ አድርጉና እኔ የራሴ ብዙ ሁኔታዎች ውስጥ ነው ያለሁት። የእሳቸውን ነገር በእርግጠኛነት ለመከታተል እከታተላለሁ ልልህ አልችልም። ነገር ግን አካውንታቸውን ላክልኝና በስማቸው ወደ እሳቸው አስገባለሁ። እሳቸው የሚጎላቸው ነገር ካለ ከዛ በኋላ ደግሞ እህቶቼን ለማስተባበር ያናግሩኝ። ምክንያቱም ውሸታም እንዳልሆን በጣም ቢዚ ነኝ። ውስብስብ ነገር ውስጥ ነው ያለሁት። እኔንም አላያግዘኝ ወደ አካውንታቸው አስተላልፌ እሳቸው የሚሆነውን ቢያደርጉ ይሻላል አይሻልም? እንደዛ ይሻላል። ሙኒት እንድትጨናነቂ ሳይሆን የበለጠ ሀሳቡ እንዲገባሽ ሙቤ ሌሎቹ ነገሮች እሷ በጣም ቢዚ ናት። ብዙ ድርጅት የምታስተዳድር ቤተሰብ ያላት ሰው ናት። ብዙ ሀጃ ስላላት ብሩ በዚህ ልክ ከረዳችው ሌሎች ነገሮች ደግሞ ፕሮሰሱ እኛ ተቀባብለን እናደርገዋለን። እዛ ድረስ ከሄደ ከበቂ በላይ ነው። ኡስታዝ ግን 2 ሰከንድም ቢሆን ዱዓ ቢያደርጉላት ትንሽም ቢሆን እሷ እንድትሰማ ኡስታዝ ሐምዛ ሼህ ሐምዛ ዱዓ አድርጉላት። ሚውቱን አንሱና ሚውቱን አንሱ። አላወቁም። የለችም ልጅቱ አብራ ያላቻቸው። አሜን በይ ችግር የለም። አላህ ዘንድ መቅቡል ነው። ድምፅ አይሰማም። ኡስታዝ ሐምዛ እንትኑን አንሷት ሚውቷን። የሚመኙልኝን መልካም ነገር ሁሉ ለእኔም ለእናንተም ለሁላችንም አላህ ያደርግ። ኡስታዝ ሐምሳ ይኸውልዎት ስሞት አካባቢ ታች አካባቢ እንትናለች ማይክ አለች፣ ምልክቷን ንኳት። ነክተናታል። አሁን ነክተዋታል። ቀጥሉ። አሁን ዱዓ አድርጉልኝ ብላችኋለች በአንደበቱ። ተዘጋባቸው። መልሰው ንኩት ሼህ ሐምዛ ንኳት የቅድሟን ንኳት። እሺ አዎ በቃ አይንኳት ከዚህ በኋላ። እሺ ቀጥሉ። አሁን ዱዓ አድርጉልን ኢንሻአላህ አድርጉላት። እንደው ምንም ማለት እንደው የቀልቧን የሙራዷን አላህ ያርግላት። አሚን አሚን። እንደው አላህዋ መጀን ነቢ መጀን እንደው ተደስታ ስቃ እንደው ላያት። አሚን አሚን። ልጅም ይውጣላት። አሚን። አላህና መልእክተኛው እንደው ይጠብቁላት። አዎ ምን ብዬ እንደምናገር ጨንቆኝ እኮ ነው። አሚን። እንደው የኔ ጌታ እሱ ያዛኞች ያዛኝ ጌታ ነው። አንድ ቀን አሳፍሮኝ አያውቅም። የልባን የምታውቀው እንደው መቼም አላህ ነው የሚያውቀው። የውስጧን እንደው አላህ ያርግላት። አሚን። አዎ እንደው ልጆቿን ደግሞ እንደው አላህ ያቆይላት። አሚን። አዎ ኢማንና ኢልም አላህ ይስጣቸው። አሚን። አላህ ወሱ ምንም የሚሳነው ነገር የለም። ወላሂ እሱ ያዛኞች ያዛኝ ነው። ወላሂ ጠይቁኝ አደርጋለሁ ብሏል። አላህ ወይ ጠይቁኝ። 5 አውቃት ሶላት ሰግዳችሁ ጠይቁ ብሏል። አላህ ያረጋል። ወላሂ ቢላህ። አዎ እንደው የልቧን አላህ ያርግላት። አዎ እንደው አላህ ወይ እንደው ክፉ ነገር ደግሞ ልጆቿን እንደው አያገኝባት። አዎ የቀልቧን የሙራዷን አላህ ያርጋ። ምንም የምናገረው የለኝም። መቼም አላህ ያስደስታት። አዎ እንደው አላህ ወመጀን የልቧን አላህ ያርግላት። አላሁመ ሶሊ
አላ ሰይድና ሙሐመድ ማሻአላ ምንድነው ማሻአላ። እኛ ማውራት አይፈቀድልንም እንዴ እዚህ ቤት? አሪ ግባ፣ አብሽር 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 ግባ። ወላሂ ያው አኗሪ አንዴ ወላሂ ሙቤ ሰምተሃል አይደለ? የደስታቸው ብዛት ነው የሆነ ሸህ ልክ እንደዚህ የሆነች ሴት እንደው አስደሰተቻቸውና ዱዓ የሚያደርጉት ጠፋቸው። እንደው 100 ዓመትም ኑሪ ቢኖርሽ መሞትሽ አይቀርም አሉ። 30ም 40ም ብል መሞትሽ አይቀርም እንደው ሌላ ምንም አልልም ኑር በይልኝ አሉ ይባላልና እንደው ምንም ጠፍቷቸው ነው። ወላሂ አብሽሩልኝ፣ አላህ ያስደስተው። አኗሪ ግባ ሀቢቢ። እኔ ኮመንት ጽፌ ነበር፣ በኮመንት ምትመልሱልኝ ችግር አልነበረውም። ኢንሻአላህ ሙኒት ባወጣሽው አላህ ይተካልሽ። ሁሌም እንደዚህ አይነት ነገሮች ላይ ሰዎችን እንዳስደነገጥሽ ነው። በቃልም የምትገኝ ልጅ ነሽ፣ ሁላችንም እናውቃለን። እና ለኔ ማን ነው አካውንታቸውን በውስጥ የሚልክልኝ? ማለዳው ወይስ ሙባረክ? ማን ትልኩልኛላችሁ? እኔ ይልክልሃል። በቃ አንተ ላክልኝ። ኢንሻአላህ እኛም የቻልነውን እናግዛቸዋለን። ያው መስጊድ ገብቼ ሰግጄ አላውቅም ብለዋሉ። ገብተው ደግሞ ሲያሰግዱ እናያለን። ጽፉልኝ ለሁሉም። አዎ ግን አካውንቱን እዚህ ጋር ብጽፉላቸው ደግሞ አሪፍ ነው። አንድ ሰው ብቻ አይታችሁ ማለት ነው። አንዳንዴ ሰርጎ ገቦችም ስለሚመጡ እንትን እያላችሁ በሉ። በቃ እኔ ውጭ ላይ ነኝ ያለሁት፣ ይረብሻችኋል ድምፅ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም። አኗሪ ጀዛከላህ ሀቢቢ። ዶክተር አንድ ነገር አስታወስከኝ ማለት ነው። እንደዛ ስትናገር እንደዚህ አይነት ሰዎች መሀላችን ሲኖሩ የተጎዱት ሰዎችን መደገፍ መርዳት የሚችሉ እና የአቡበክር ሲዲቅ ረዲየላሁ አንሁን ስነ ምግባርና ታላቅነታቸውን የሚመሰክር እንትን አለ። ብዙ ጊዜ ምንለው ነገር አለ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከሷሃባዎቻቸው ጋር ተቀምጠው ሳለ ከናንተ መካከል ዛሬ የጾመ ማን ነው አሉ። አቡበክር እጃቸውን አነሱና እኔ አሉ። ከናንተ መካከል ዛሬ ጀናዛ ወይም የሞተን ሰው የሸኘ ሰው ማን ነው አሉ። አሁንም አቡበክር እጃቸውን አነሱ፣ እኔ አሉ። ከናንተ መካከል ዛሬ ምስኪንን ወይም ድሆችን ያበላ ሰው ማን ነው አሉ። እኔ አሉ እጃቸውን አንስተው። ከናንተ መካከል ዛሬ በሽተኛን የጠየቀ ማን ነው ብሎ ጠየቁ። አሁንም አቡበክር እጃቸውን አንስተው እኔ አሉ። የጠየቀ እኮ ነው። አሁን እላፌ ነው። ከመጠየቅም አልፎ የዛን ሰው ችግሩን የዘመናት ጭንቀቱን የፈታ ሰው ማለት ነው። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? እነዚህ መልካም ምግባራት ወይም እነዚህ መልካም ነገሮች በአንድ ሰው ልብ ውስጥ በአንድ ቀን አይሰበሰቡም አሉ። ያ ሰው ጀነት የገባ ቢሆን እንጂ አሉ። አላህ እንደው ዱንያሽንም አኽራሽንም ጀነት ያደርግልሽ ሙኒት፣ ዱንያሽንም አኽራሽንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። በአባታችን ሐምዛ በኢንተርቪው ማንም ሰው ያላለቀሰ የለም፣ ማንም ሰው ያላዘነላቸው የለም፣ ማንም ሰው ዱዓ ያላረገላቸው የለም ብዬ አላስብም። ወላሂ አላህ ሙሉ አፊያን የሰጠው ሰው ምንም እንትን አይልም። ወላሂ እሱ ምንም አይቸግረውም እና አላህ ሙሉ አፊያውን ይስጣቸው ያ ረቢ። ሲቀጥል በእህታችን ሙኒት ባደረግሽው ትብብርነት እህቴ ሙኒት ወላሂ አላህ ጤናሽን ይስጥሽ፣ አላህ ልጆችሽን አላህ ይጠብቅልሽ፣ አንቺንም አላህ ይጠብቅሽ። አላህ ምንጊዜም ከጎንሽ ይቆም የኔ እህት፣ ተክፉ ነገር ይጠብቅሽ ያ ረብል ዓለሚን። ወላሂ አላህ ጀዛሽን ይክፈልሽ። ጀዛው ከአላህ ነው ከሰው ምንም አይደለም። እና ያ ረብ እሳቸውንም አላህ አፊያ አድርጎ የኔ እህት ወዬ አንቺንም አላህ ከጎንሽ ቆሞ ተክፉ ነገር አንቺንም አላህ ጠብቆ ወላሂ ለማመስገን እንብቃ ያ ረብል ዓለሚን። አባታችንን አላህ ሙሉ አፊያቸውን ይመልስላቸው እላለሁ። እህታችሁ ከኩዌት ነኝ። ሰብስክራይብ ላይክ በማድረግ አበረታቱኝ። ሰላም አለይኩም።